ሴቶች መቼና የት ልትታገቱ እንደምትችሉ ስለማታውቁ ይህንን ፊልም ይዩት። ሰላም እንዴት ናችሁ? ዛሬም እንደተለመደው አንድ አሪፍ ትወዱታላችሁ ብዬ ያሰብኩትን ፊልም ይዤላችሁ መጥቻለሁ። እኔም ማበረታታት ወይም መደገፍ የምትፈልጉ ከሆነ ሰብስክራይብ አድርጋችሁ ቤተሰብ ይሁኑ። ፊልሙን ከወደዳችሁት ለጓደኞቻችሁ ሼር አድርጎላቸው። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ጄኒፈር የምትባል ሴት ያሳየናል። ቢሮ ውስጥ ቁጭ ብላ ያልጨረሰቻቸውን ስራዎች ለመጨረስ እየሞከረች ነው። ቀኑ አርብ እንደመሆኑ መጠን ቅዳሜና እሁድ የእረፍት ቀኗ ስለሆነ ወደ ኒውዮርክ ለመሄድ ትኬት ቆርጣለች። ለበረራዋ 1 ሰዓት ሲቀራት ጄኒፈር ዘጋግታ ከቢሮዋ መውጣት ትጀምራለች። በተመሳሳይ ሰዓት አንድ ሰው ከቢሮው እየወጣ ያሳየናል። ሁለቱም በተመሳሳይ ሰዓት ሊፍቱን እየጠበቁት ነበረ። መጀመሪያ ሊፍቱን የያዘችው ጄኒፈር ነበር 49ኛው ፎቅ ላይ። ከዚያም ወደ ታች እየወረደች እያለ 42ኛው ፎቅ ላይ ሌላ ሰው ሊፍቱን ያስቆመውና ሊፍቱ ላይ ይሳፈራል። ከዚያም ሰውየው ጄኒፈርን እንዳያት አንዳንድ እያለ የተወሰነ ማውራት ይቀጥላሉ። ሲያወራት ብዙም የማውራት ፍላጎት ስላልነበራት በጣም አጠር ያለ መልስ ነበር የምትመልስለት። በዚህ መሃል ነበረ ምን እንደነካው ሳይታወቅ ሊፍቱ በአንድ መስራቱን ያቆመው። አብራት ያለው ሰውዬ የአላርም ምልክቱን ቢነካ እርዳታ ለመጠየቅ ቢሞክሩም ማንም ሊሰማቸው አልቻለም። ኤሌክትሪክ ተቋረጠ እንዳይባል ማብራት እያበራ ነው። ጄኒፈር በጣም ግራ ትጋባለች። አብራት ያለው ሰውዬ እንዴትም በትግል ሊፍቱን ለመክፈት ይሞክራል፣ ግን የሚሆን ነገር አልሆነለትም። በዚህም አላበቁም። ሊፍት ውስጥ ባለው ካሜራ ውጪ ካለ ሰው ጋር ለማውራት ሞከሩ። ብቻ የሰዎችን እርዳታ ለማግኘት ያላረጉት ነገር የለም። ከሁሉም የባሰው ነገር ደግሞ ኔትወርክ ራሱ አይሰራም። ጄኒፈር የህንፃው ጠባቂ አባቱ ገብቶ ነው 1 ሰዓት በኋላ በረራ አለኝ፣ ቶሎ ማንወጣ ከሆነ በረራዬ ያመልጠኛል ትላለች። ለ1 ሰዓት ያልሞከሩት ነገር የለም፣ ግን ምንም መፍትሄ ሊያገኙ አልቻሉም። ጄኒፈር በረራዋ እንዳመለጣት ስትረዳ ልቧ አርፍ ብሎ ተስፋ ቆርጣ ቁጭ ትላለች። አብራት ያለው ሰውዬ ቀልድ እየቀለደ ጄኒፈርን ለማዝናናት ሞከረ። እሷ ግን በጣም ተናዳ ነበር። የጄኒፈር ውሃ መያዣ እቃ ውስጥ ውሃ ስላልነበረ አብራት ያለው ሰው ውሃ ይሰጣታል። ውሃውን ከምትሰጠኝ የያዝከውን ወይን ከፍተን ብንጠጣ ይሻላል ትላለች እሷም። የሚገርመው ነገር ደግሞ ሁለቱም ቦርሳቸው ውስጥ የወይን መክፈቻ ይዘዋል። የአጋጣሚ አዝናንቷቸው ሁለቱም ፈገግ ይላሉ። ወይኑን ትተው ጄኒፈር ውሃውን ትቀበለውና ትጠጣለች። ውሃ ስለሰጣት እንደ ምስጋና ከቦርሳ ውስጥ ከረሜላውን ተወጣና ከረሜላ ትሰጠዋለች። በዚሁ ከቀጠልን እኮ እስከ ሰኞ ድረስ የሚያስታውሰንም ሰው አይኖርም ትላለች ጄኒፈር ተስፋ በመቁረጥ ስሜት። እዛው ሊፍት ውስጥ እንዳሉ 4 ሰዓታት ተቆጠሩ። ጄኒፈር ሽንቷ መጣ። እንዴትም አድርጋ ሽንቷን ለመያዝ ሞከረች፣ ግን የሚሆን ነገር አልነበረም። እሱም እንኪ በጃኬት የተሸፈነሽ ጥግ ላይ ሽኝ ይላታል። እሷ ግን በጣም አፍራ አላደርገውም አለችው። መጨረሻ ላይ ግን ሽንቷን መቆጣጠር ስላቃታት የውሃ መያዣዋ ፔርሙዟ ላይ ሽንቷን ትሸናለች። እሱም እሷን እንዳይደብራት ብሎ በማሰብ ጆሮውን ይዞ ዘፈን መስፈን ጀመረ። ማራጭ የሌላቸው እነዚህ ሁለት ሰዎች ስለ ግል ሕይወታቸው እያወሩ ጨዋታ መጫወታቸውን ቀጠሉ። እሱ የት ሄደ ብሎ አሁን የሚፈልገኝ ሰው የለም፣ ምክንያቱም አብዛኛው ሰዓቴን ስራ በመስራት ነው ማሳልፈው ይላታል። እሷም እኔ ካንተ ብሳለሁ ብላ ነበር የመለሰችለት። ኒውዮርክ ሄጄ ፍቅረኛዬን ሰርፕራይዝ ላደርገው አስቤ ነበረ፣ ግን እሱም አልተሳካልኝም አለችው። በመጨረሻም ይወስኑና እሱ ይዞት የነበረውን ወይን ይከፍታሉ። ከዛም ወይኑን እየተቀባበሉ መጠጣት ጀመሩ። ከተማ ውስጥ ኃይለኛ ዝናብ እየዘነበ ስለነበረ የህንፃው ማብራት ብልጭ ድርግም ማለት ጀመረ። በዚህን ሰዓት ሁለቱም ተያይተው ይስቃሉ። ጨዋታዎችን በመጫወት ሰዓቱ ቶሎ እንዲሄድላቸው ጊዜ ማሳለፍ ጀመሩ። እሱ ከዚህ በፊት እኮ በተደጋጋሚ አይቼሽ አውቃለሁ ይላታል። ቀደም ብዬ ያልነገርኩሽ ይሄ ሰውዬ ይከታተለኛል ብለሽ እንዳታስቢ ነው ይላታል። እሷ ደግሞ እኔ ግን አይቼህ አላቅም አይገርምም ትለዋለች። አጋጣሚውንም በመጠቀም በጣም ቆንጆ ነሽ፣ የተማርሽ ነሽ፣ ደስ የሚልን ባህሪ ያለሽ ይላታል። ከዚያም ስለ ፍቅር ማውራት ይቀጥላሉ። በዚህም የተነሳ ነበር ጄኒፈር መቼም የማትረሳው የፍቅር ግንኙነት የፈጸምክበት ቦታ የት ነው ብላ የጠየቀችው። የስልኳን ካሜራ ከፍታ ቪዲዮ እየቀረጸች ነበረ። እሱም ካሜራ እየተቀረጸ እንደሆነ ሲያውቅ እንደ ማፈር አለ። እሱ ማፈሩን ስታይ ጄኒፈር መጀመሪያን ይናገራሉ እሺ ብላ እሱ ካሜራውን ተቀብሏት መቅረጹን ቀጠለ። የሚያወሩት ወሬ እሱን ስሜታዊ እያደረገው መጣ። ይህንን ስትረዳ ጄኒፈር ቪዲዮ መቅረጿን ተቆማለች። ከዛም ልስምሽ እችላለሁ ብሎ ይጠይቃታል። ነገሩ በመሳሳም ጀመረና እየቀጠለ አቅጣጫውን እየሳተ መጣ። ከዚያም በጣም የምትገርሚ ሴት ነሽ፣ ፍቅር ሳይዘኝ አይቀርም ይላታል።
ፍቅር ይዞኛል ብሎ ከነገራት ሰዓት በኋላ ጄኒፈር ባህሪዋ እየተቀያየረ መጣ። ከዚያም ወዲያው ቶሎ ቶሎ ልብሷን መልበሷን ቀጠለች። ስለ ስሜታችን እናውራ ብሎ ይጠይቃታል። ጄኒፈር እኔ በጣም ወደው ፍቅረኛ አለኝ ብላ ነበር የመለሰችለት። ከሁሉም ነገር በላይ ደግሞ ላገባ ነው በቅርቡ አለችው። አሁን እኔ እናንተ መሃል ያለው ነገር ጊዜያዊ የሆነ ነገር ነው እንጂ ቁም ነገር አይደለም ብላ ነበር የመለሰችለት። እሱም እርቃኑን ቆሞ እየሰማት ነበር። እሱ በሀሳቡ አልተስማማም። ማዕከላችን ያለው ነገር ትክክለኛ ስሜት ነው ብሎ ነበር ያመነው። ለጄኒፈር ግን እንደዛ አልነበረም። አንድ ሁለት እያሉ ነገሮች ወደ ጭቅጭቅ እያመሩ ሄዱ። እሱ አብረን ራት እንብላ ከዚህ ከወጣን በኋላ ይላታል። እሷ ደግሞ ሁለታችንም ወደ ቀድሞ ህይወታችን ነው መመለስ ያለብን፣ ድጋሚ ራሱ መገናኘትና ማውራት የለብንም አለችው። እሱ አሁን የተገናኘንበት አጋጣሚ ነው፣ ፈጣሪ አንቺን ለኔ እኔን ላንቺ ስለፈጠረ ነው እዚህ ውስጥ ሁለታችንንም ዘግቶ ያስቀመጠን ይላታል። የሚያሳያት ባህሪ ከጊዜ ወደ ጊዜ እያስፈራትና እያስደነገጣት መጥቷል። ከዚያም ጄኒፈርን በሙሉ ስሟ ይጠራታል። በዚህን ሰዓት ጄኒፈር በጣም ትደነግጣለች። ስሟን ነው እንጂ የአባቷን ስም እንዳልነገረችው በጣም እርግጠኛ ናት። በየቀኑ ስራ ስትሰራ የሚያሳይ ፎቶዎች ስልኩ ላይ ያሉ። ወደ ሊፍቱ ስትገባ በቪዲዮ ተከታትሏት ነው ተከትሏት ወደ ሊፍቱ እሱም የገባው። ቢሮ ውስጥ ተቀጥሮ ሳይሆን የሚሰራው የህንፃው የጥበቃ ሰራተኛ ነው። ህንፃ ውስጥ ባሉ ካሜራዎች ቀን በቀን ሁሌም ጄኒፈርን ይከታተላት ነበር። ሁሉንም ነገር አስቦበትና አቅዶበት ያደረጋቸው ነገሮች ናቸው። ሊፍቱ ተበላሽቶም አይደለም የቆመው፣ አውቆ ነው ያስቆመው። ከዚያም ከኪሱ ውስጥ ቁልፍ ያወጣና መሄድ ከፈለግሽ ሊፍቱን ከፍተሽ አሁን መሄድ ትችያለሽ ብሎ ቁልፉን ይሰካና ሊፍቱን ያስነሳዋል። ጄኒፈር እስካሁን ቁልፉን ይዞ እዚህ ውስጥ እንዳገታት ስትረዳ በጣም ተናዳ መናገር ትጀምራለች። ፖሊስ ጋር ደውዬ አንተን ካላሳሰርኩ እኔ ሰው አይደለሁም እያለች መናገሯንም ቀጠለች። ይህንን ንግግሯን ሲሰማ ድጋሚ አሁንም ሊፍቱን ያስቆመዋል። ጄኒፈር ልታመልጠው ሞክራ ነበረ፣ ግን አንጠልጥሎ ይዛታል። በዚህ መሃል ነበረ ሲታገሉ የሊፍቱ ቁልፍ የተሰበረው። ባገኘችው ነገር እሱን መደብደቧን ቀጠለች። ከዚያም ላልተወሰነ ጊዜ ቀጥ አለ። ራሱን ስትወደቀ የገደለችው መስሏት በጣም ደንግጣ እግ ይዛ ማልቀሷን ቀጠለች። ከዛ ድጋሚ ጠጋ ብላ ትንፋሹን ታዳምጠዋለች። ትንፋሹን ለማዳመጥ ስትጠጋው ከመሬት ጋር አጋጭቷት ራሷን ስታ እንድትወድቅ ያረጋታል። የጄኒፈር አፍ አሁንም ቢሆን ጸጥ አላለም። አታመልጥም፣ ያደረከው ነገር በጠቅላላ ትቀጣለህ ትለዋለች። እሱም ከኔ ጋር ዛሬ መጠበቅ የነበረባቸው 3 ዘበኞች ነበሩ። 3ቱንም የእናንተን ቦታ ሸፍናለሁ ብያቸው አልመጡም። ያለሁት እኔ ብቻ ነኝ፣ ሚደርስልሽ የለም፣ ተስፋ ቁረጪ ይላታል። ታውቂያለሽ እስከ ሰኞ ይህ ህንፃ አይከፈትም፣ ስራም ማንም የሚገባ ሰው የለም። ስለዚህ